ዲፈረንሻል አድቫንቴጅ ማለት የጤና ተቋማችንን ከሌላው ምንድነው የሚለየው ወይም ደግሞ ለየት አድርጎ የሚያሳየው ነገር ምንድነው የሚለው ነው። ሶ ይሄን እንግዲህ ከተለያዩ ምንጮች ማግኘት እንችላለን። ዲፈረንሻል አድቫንቴጃችንን በምንቋቋምበት ጊዜ ለጤና ተቋሞች በሚቋቋሙበት ጊዜ ማርኬቲንግ ስትራቴጂ ሲያወጡ ዲፈረንሻል አድቫንቴጃቸውን ስፔሲፊክ አድርገው ማውጣት መቻል አለባቸው። ታዲያ እነዚህ ዲፈረንሻል አድቫንቴጆች ከምንድነው መገኘት የሚችሉት በምንልበት ጊዜ ሜንሊ ከአራት ዋና ዋና ነገሮች ማግኘት ይቻላል። የመጀመሪያው እንግዲህ ፕሮዳክት ቤዝድ የሆነ ዲፈረንሻል አድቫንቴጅ። ፕሮዳክት ቤዝድ ማለት አክቹአሊ ያለን ለምሳሌ ክሊኒካል ኤክስፐርቲዝ ወይም ደግሞ ያሉ ሰብ ስፔሻሊቲዎች ሊሆን ይችላል። ሌላም ፋርማሲቲካል ፕሮዳክት ከሆነ እንግዲህ የፕሮዳክቱ ጥራት ሊሆን ይችላል ማለት ነው። ከሱ በተጨማሪ ያለን ቴክኖሎጂካል አድቫንስመንት ያሉን ቴክኖሎጂዎች ከሌሎች ለየት ይላሉ አይሉም የሚለውን ነገር ስፔሲፊካሊ ማወቅ መቻል ነው። ሌላው it could even be our name ብራንዳችን ብቻ ራሱ ሊሆን ይችላል መጀመሪያ ላይ እና እሱም ከፕሮዳክት ውስጥ አብሮ የሚገባ ነገር ነው። ወይም ደግሞ በማህበረሰብ ውስጥ ያለን ኢሜጅ በራሱ እንደ ዲፈረንሻል አድቫንቴጅ መቁጠር እንችላለን። ሶስተኛው እንግዲህ እዚሁ ላይ ፕሮዳክት የሚባለው ፌዝ ላይ ሌላው ነገር ዲስትሪቢዩሽን ነው። ፕሮዳክታችንን በመልኩ ነው ዲስትሪቢዩት የምናደርገው and the way we are distributing our products ለየት የሚያደርገን ከሆነም አጌን ፕሮዳክት ዲፈረንሻል አድቫንቴጅ የሚለው ውስጥ ይካታል። ለምሳሌ አብዛኛው ሰው ቴሌሜዲሲን የማይጠቀም ከሆነ ወር ደግሞ ኦንላይን ኮንሰልቴሽኖችን የማይሰጥ ከሆነ የእኛ ተቋም እነሱ ነገሮች ፕሮቫይድ ማድረግ ከቻለ ፕሮዳክት ዴሊቨሪ ወይም ዲስትሪቢዩሽን ላይ ዲፈረንሻል አድቫንቴጅ አለን እንደማለት ነው። የመጀመሪያው ኢዝ አስካውንት ዲስከስ እንዳደረኩት ፕሮዳክት ላይ ቤዝድ ያደረገ ዲፈረንሻል አድቫንቴጅ ማውጣት እንችላለን። ሁለተኛው እንግዲህ ማርኬት ነው። ማርኬት ቤዝድ የሆነ ዲፈረንሻል አድቫንቴጅ አለ። ለምሳሌ ጂኦግራፊካል ሎኬሽን ያልተሰራበት አካባቢ ወይም ደግሞ የኛ ሰርቪስ የማይሰጥበት አካባቢ ሄደን መክፈት ከቻልን ጤና ተቋማችን አንደኛው እንደ ዲፈረንሻል አድቫንቴጅ ሜይን ላይ ያዝን ያለ ነው ኢዝ ማርኬት ቤዝድ እና አዲስ ጂኦግራፊካል ሎኬሽን አዲስ ማርኬት ማግኘት እንደማለት ነው የሚሆነው። ሁለተኛው ደግሞ ስፔሻላይዝድ የሆነና ናሮ የሆነ ሰርቪስ ላይን ይዞ መሄድ። ሶ ስፔሻሊቲ እና ሰብ ስፔሻሊቲ ሴንተሮች ሜይንሊ ክሬት የሚደረጉበት ሚንስም ይሄ ነው። ሶ አንድ ነገር ላይ ፎከስ አድርገንና ናሮ አድርገን ማርኬታችንን ግን እሱ ላይ በጣም ስፔሻላይዝ አድርጎ መሄድ ይሄኛው ማግኘት ማርኬት ቤዝድ የሆነ ዲፈረንሻል አድቫንቴጅ ነው ማለት ነው። ሶስተኛው እንግዲህ ታርጌት ሴግመንት ነው። ታርጌት ሴግመንት ነው አሁን አብዛኛው ያሉት የጤና ተቋሞች ለምሳሌ ከ18 እስከ 40 50 አካባቢ ያሉትን አድሬስ ለማድረግ የተሰሩ ከሆነ እና ጄሪያትሪክ የኛ ደግሞ አረጋውያን የሆነ ታይፕ ኦፍ ጤና አገልግሎት መስጠት ብንጀምር ሜንሊ ታርጌት ሴግመንት ነው ለይተን ለዲፈረንሻል አድቫንቴጅ የቆጠርነውና እነዚህ ደግሞ ማርኬት ቤዝድ የሆኑ ዲፈረንሻል አድቫንቴጆች ብለን እንጠቅሳቸዋለን። ሶስተኛው እንግዲህ አብዛኞቹ ኮንሲደር የሚያደርጉት ነው ኮስት ቤዝድ የሚባል ዲፈረንሻል አድቫንቴጅ አለ። ሶ ኮስት ቤዝድ በምንልበት ጊዜ እንግዲህ ኮምፓራቲቭሊ ከሌሎች ኢንስቲትዩሽኖች በእኛ ተቋም ላይ ካሉ የኛ ኮስት የተሻለ ወይም ደግሞ አፎርደብል ነው ብለን ዲል እንደማድረግ ነው ባጭሩ። ሶ ይሄንን ለማምጣት ወይም ደግሞ ከሌላው በተሻለ ኮስት ኮምፒቲቲቭ ለመሆን የምናደርጋቸው ነገሮች አሉ። አንዱ ኦፕሬሽናል ኤፊሺየንሲን ዲቨሎፕ ማድረግ ነው። ላይክ ዘሴም ሰርቪስ ወይም ዘሴም ትሪትመንት ለመስጠት የሚፈጅብን ጊዜ ይኖራል። የኛ ለምሳሌ ኤክስ ከሆነ የኛ ካምፓኒ ዋይ የሚባል ካምፓኒ ጋር ሲነጻጸር እነሱ ከሚያወጡት ኮስት አንፃር የኛ ኮስት ትንሽ ከሆነ ኮስታችንን ኦፕሬሽናል ኮስታችን ትንሽ ከሆነ አክቹአሊ የትሪትመንቱን ኮስትም የመቀነስ አቅም አለን ማለት ነው። ሁለተኛው እንግዲህ ኤክስፔንስ ኮንትሮል የሚባል ነገር አለ። as much as possible every step of that procedure ያሉትን ኮስቶች መቀነስ የምንችልበት አካሄድ ነው። ከሱም በተጨማሪ እንግዲህ አንደኛው ልምድ ነው። ከኤክስፒሪየንስ የምናመጣው ኮስት ሚኒማይዜሽን ይኖራል። ሌላው ደግሞ ገቨርንመንታል ሰብሲዲ ወይም ደግሞ በአዘር ኦርጋናይዜሽንስ ለምሳሌ ዶኔት የምንደረግ ከሆነ ሳምሃው ካለው ማርኬት በጣም በወረደ ዋጋ መስጠት እንችላለን which will make it ኮስት ቤዝድ የሆነ ዲፈረንሻል አድቫንቴጅ። እንግዲህ የመጨረሻው ዲፈረንሻል አድቫንቴጅ ሶርስ ነው ብለን የምንለው ወይም ደግሞ ለየት ያደርገናል እንደ ጤና ተቋም ለየት ያደርገናል ብለን መግባት የምንችልበት ትረስት ቤዝድ የሆነ ዲፈረንሻል አድቫንቴጅ ነው which is if we have partnership with significant የሆኑ ኦርጋናይዜሽንስ እዛ አካባቢ ላይ or ደግሞ it could be even ኮሚኒቲ ሊደርስ ሊሆኑ ይችላሉ፣ ሪሊጂየስ ሊደርስ ሊሆኑ ይችላሉ and so on። እነሱ ጋር ግን ከፍተኛ የሆነ ቁርኝት ካለን ኮሚኒቲው እኛ ላይ የሚኖረው ትረስት ከፍተኛ ይሆናል። this includes governmental ያለን ሪሌሽንሺፕን ያካታል ማለት ነው። ሶ አራተኛው is trust based የሆነ ዲፈረንሻል አድቫንቴጅ ነው። ሶ ለማጠቃለል ያክል መጀመሪያ ላይ ሜንሽን ያደረግነው was product based የሆነ ዲፈረንሻል አድቫንቴጅ፣ ከዛ በኋላ ሜንሽን ያደረግነው was market based ዲፈረንሻል አድቫንቴጅ፣ ከዛ በኋላ ደግሞ ኮስት ቤዝድ ወይም ዋጋ ላይ ዲፔንድ ያደረገ ዲፈረንሻል አድቫንቴጅ ኤንድ በመጨረሻ ደግሞ ሎያሊቲ ወይም ደግሞ ትረስት ዲቨሎፕ በማድረግ የሚገኝ ዲፈረንሻል አድቫንቴጅ አለ። ለየት የሚያደርገው ነገር ምንድነው የሚለውን ነገር በአጽንኦት ማወቅ መቻል ማለት ነው። አመሰግናለሁ። ዶክተር ዩሱፍ እባላለሁ የሜዲኮ ዲጂታል ማርኬቲንግ እንዲሁም አድቨርታይዚንግ ኤጀንሲ ፋውንደር።